شلام دول بمي متى انتي ناش አንቺን ስለ ሻል ልዛፍልላት ነው ብታይ ደስታ እንዴት እንዳረግ። ሰላም ዩቲዩብ እንደምን አላችሁ? ዛሬም በሌላ ቪዲዮ ወደ እናንተ መጥቻለሁ። ዛሬ ይዤላችሁ የመጣሁት ህፃኑ አፍቃሪ የህፃን አዋቂ ሲናገር የሚጣፍጠውን በእድሜ ትንሽ ጭንቅላቱ ግን የትልቅ ሰው የሆነውን ሞዶን ህፃን ነው። ይህ ህፃን የቬሮኒካ አፍቃሪ ነው። ከልቡ ነው የሚወዳት። ላይክ ያው ማፍቀር ነው የሚባለው የመውደድ ጥግ ሲበዛ አይደል? እና በጣም ነው የሚወዳት። ያው በሚጠይቀው ጥያቄ ሁሉ ቬሮኒካ ነው ትሉኝ የሚል አይነት ህፃን ነው። ዛሬ ስለሱ ጠቅላላ ያለ ቪዲዮችን እናያለን። አብራችሁን ነው። ትንሽዬ አሁን 100 ብር ቢኖር ምን ታረጋለህ? አይደለም ቢኖር ማምዬ ተይ ግን አይገለኝም። ቢኖር የለኝም። አይደለም ቢኖር ማምዬ የለኝም። ቢኖር ፈትሽ ወይ ፈትሽኝ። አይደለም ቢኖርህ ገብርኤልን የለኝም። መድኃኒዓለም እሺ ብር ስጭኝና ባስ ልግዛልሽ። ምን ልግዛልሽ? ባስ ኮዬ ፈጬ እንደምኖር አውቀህ ነው? ጭራሽ ኮዬ ነው የሚኖሩትና በጣም ይበር ሲናገር ደስ ይላል። አንደበቱ ይጣፍጣል። ኦኬ ኔክስት ቪዲዮ ትንሽ የሆነ ነገር ገዝቼልሃለሁ። ይሄ አንተ ማምዬ መንቻል ገዛሽ? መንቻል ገዛሽ? ለእኔ ደግሞ ሌላ ቀን እንገዛለን። እሺ በዚህ እድሜው እንደዚህ ህፃን ግን ይኖራል? እግዚአብሔርን ምን ነው በ3 አመቱ ደስ አለ ነው። የሚገርም ጭንቅላት፣ የሚገርም አተሳሰብ። እግዚአብሔር በስማ ምን አይነት ተፈጥሮ ነው! እንደው እግዚአብሔር ይጠብቀው፣ እግዚአብሔር ያሳድገው። የምር ዋው! ትንሽ የት በወስድ ደስ ይልሃል? ቆይ ልጠይቀው። ምን አይነት ልጅ ነው! እግዚአብሔር ለምን ተጠላህ? ለምንድነው ማታማታነገኛኝ? ለምንድነው ማታማታ? የትልቅ ሰው አስተሳሰብ እኮ ነው። ማታማታነገር ታናገርሻለች። ታናገርሻለች። ዋው ታናገርሻለች። በስመ አብ ትወዳታለህ? እሺ እኔ አባት ወስዳለሁ። እሺ አምጪልኝ። ማንን? ቡልካ። የት ላምጣት? እቤት። ምን ታደርጋለች? ትደፍራለች። ምን እያለች? አባባባ እያለች። ዋው ከልቡ ነው የሚወዳትና ደግሞ ታድላ ቬሮኒካ በዚህ ህፃን መወደዷ። እና ቬሮኒካም በጣም ነው ማከብራት፣ በጣም ነው ማደንቃት። የምር ይመቻት። ሄዳ እስካለበት ሄዳ አግኝተዋለች። በዚህ ቬሮኒካን በጣም ነው ማደንቃት። የምር ለዚህ ነው የምወዳትና አድናቂዎቿ ምናምን በሚሰሩት ቪዲዮ ሄዳ ተከታትላ አግኝታ ታስደስታቸዋለች። እና ይሄን በተለይ ደግሞ ይሄን ህፃን አግኝታ በማስደሰቷ እኔ አክባሪዋ ነኝ። ቬሮኒካ ይመቻት። እስቲ ቪዲዮውን እኔ ስታገኘው ያለውን ድባብ ደግሞ እኔው ጸጉሩን ይሰራሳል። እሱ ጉልበቴ ቢፈትነው ህይወትነቴ ደንግጧል። ዋው ትንሽ ማነኝ? ፈገግ እኔ ማነኝ? እኔ ማነኝ? ትንሽ ዘፋኝ ነከረ ካይቻለሁ። ዘፈንን አበባዬ እያልክ ስትዘፍን ለምዶ ልብ የሚመታው ልቡ ይወጣ። እንቺ ነሽ አንቺን ስላቀፍኩ ነው ወይ? ቬሮኒካ የምር አንደኛ ናት በጣም ማለት ነው። ደስታውን አይታችሁታል? አበባዬ እኮ የእሷ ዘፈን ነው። የኔሽ ኮረመማል ምናምን ሁላ እኔ አበባዬ ዘፈን ነው። እንዲህ ከጎሰጂ ለምንድን ነው የምትላት? ስለምትወደኝ በጣም ነው የምትወደኝ። እስቲ አሳየኝ። ምን አይነት መውደድ ነው! ቬሮኒካ ዘፈነችለት። ሻውን ልዘፍንለት ነው ለትንሹ። ዋው
ብታይ ደስታ እንዴት እንዳረገኝ እንዴት እንዳረገኝ እንዴት እንዳረገኝ ዛሬው ቀን ካጠገብህ ስገኝ ካጠገብህ ስገኝ ካጠገብህ ስገኝ አንዴ ሳቅ አንዴ ሳቅ አንዴ እምባ ደሳለኝ ሌላ ዘፈኑ እሺ ሌላ በቃ በቅቶታል ጠግቧል በቃ እስማ ትንሹ አንተ በጂ ኬክ ልግዛልህ እንዴ? ለምን እንዴ ዝም ብዬ ጎደኛና ተሆኛል ችግር የለውም ኧረ ምን አይደል ኧረ ችግር የለውም በስመ አብ አለኝ አባት ኧረ በስመ አብ ችግር የለውም ግን ምን እንዳልተቀያልሽ ግን ብር አለሽ አለ እሺ ተነሽ ብር ካላት ይመቻል